ለክርስቲያን ትግሉ እግዚአብሔር ተናገረን ግን ማልፍበት መንገድ ተቃራኒ ነው ሁሌ ምንድነው እግዚአብሔር እኮ እንዲህ አለኝ ግን ማልፍበት መንገድ አስቸጋሪ ነው እንዴት ምንለው ለኔም እንደዛ ነው የነበረውና እግዚአብሔር ስንት ነገር ተናገርከኝ ግን ለምን በዚህ አልፋለሁ ብዬ ነበር መታገለውና ያ ትግሌ ግን የጠቀመኝ ምንድነው ከጌታ ጋር አንድ ክርስቲያን ሁሌ ማሰብ ያለበት ብዬ ማስበው እንደ ክርስቲያን ልናደርገው የሚገባ ነገር ማስበው አንድ አራት ነገሮች ሁሌ ክርስቲያን ህይወት ውስጥ መታየት ያለበት ብዬ እድገቱን የሚፈትሽበት ከጌታ ጋር ጤናማ መሆኑን የሚያረጋግጥ ነገር መኖር አለበት ብዬ አስባለሁ አንደኛው የእግዚአብሔር ቃል ነው ማንበብ እንኳን ቢያቅተን ዛሬ በጣም ብዙ ቴክኖሎጂዎች አለ እኔ ኦዲዮ ነበር የምሰማው ተኝቼ ከፍታለሁ እየታመምኩ መናገር አቅቶኝ እንደዛ እየታመምኩ ኦዲዮ ከፍቼ የዕለት ጸሎትና ፕሮግራሜን አላቋርጥም በምንም አይነት እየታመምኩ ስለዚህ የጌታን ቃል ሁለተኛ ጸሎት ነው ጸሎት መቼም ስንጸልይ እግዚአብሔር እኮ ይናገረናል አሁን ለመቀበል ነው የምንቸገረው እኔ ያለሁበት ሁኔታ እንላለን ግን አባቶቻችን ስናስብ እኮ ያለፉበት መንገድ ከኛ እኛ እቺ ምንድነች ነው አንደኛ ቆሮንቶስ ምዕራፍ 10 ላይ ምናነበው እሱን አይደል ከሰው ሁሉ የተለየ ነገር አልደረሰብንም ደሞ ለታልፉበት የምትችሉበትን ነገር የሚያደርስ አምላክ የታመነ ነው ይላል እግዚአብሔር የታመነ ነው ስሙ ይባረክ አሜን በዛው ውስጥ ደግሞ ማለፊያውን የሚያደርገው ማለፊያውን ደግሞ ያደርግላችኋል የምታልፉ መንገድ ያደርጋል ይላል አሁን እነዚህ እግዚአብሔር ቃሎች ነው የሚያጽናኑ ነው ለዚህ ነው እግዚአብሔር ቃል ካላወቅን መጽናናት አንችልም ያላነበብነው ነገር ከየት ይመጣል ያላጠናነው ነገር ይመጣል እዚህ እግዚአብሔር ቃል አለ ጸሎት አለ ሌላው ነው የወገኖች ህብረት ዛሬ እንደቀልድ የሚታየው እውነቴን የወገኖች ህብረት ፈውስ ነው ለሰው መጥቶ ሲጸልዩ ቤቴ ውስጥ ያ ሁሉ እንደ ጸሎት ቤት ሲጸለይ እኔ በቃ ጌታ ሆይ ይሄን ሁሉ ህዝብ ለምን አስነሳ ይሄ ህዝብ ከተነሳ ደግሞ አንድ ነገር ይፈልጋል በቃ ያንተን አስደናቂ ነገር ማየት የሚፈልግ ህዝብ ነው ስለዚህ እባክህ ለህዝብ ስትል ብዬ ነበር ለኔ እንኳን አይደለም እኔ ለሚጸልዩ ህዝብ ስትል ነበር ምክንያቱም ሰው ያለንን ህብረት ማድረግ ቀላል አይደለም ሌላው አገልግሎት ነው በቃ እንደ ክርስቲያኖች ማገልገል ነው ያለብን ብዙ ጊዜ አሁን ጊዜ የለንም ብዙ ነገር ምንለው አለ ግን ስንያዝ እናቃለን ተከከለ ስንያዝ ምናልባት ለአንድ ሰዓት ለአገልግሎት ጊዜ የለንም ያልን ሰዎች ስንያዝ ግን ስንት ቀናት እናርፋለንና እግዚአብሔር ረድቶኝ እኔ ጌታ በሰጠኝ አቅም አገለግላለሁ ቤተክርስቲያንም ስለምሰራ ጠርቶኝም ስለሆነ የመጣሁት የመንግስት ስራ ትቼ ስለዚህ እግዚአብሔርን በቃ በእነዚህ ነገሮች ጌታ ሆይ ብዬ አንተን እንላለን አንዳንድ ጊዜ ትንሿ ነገር ለኛ በጣም ትንሽ የሆነችው ነገር በቃ አክብደን ለሱ ልናቀርብ እንፈልጋለንና ያው የልጅነት ነው ብዬ አስባለሁ ልጆቻችን እኛን እንደሚጠይቁ ማለት ነው የማያውቁት በቃ ካቅማቸው በላይ ሊጠይቁ ይችላል ይሆናል እንደ አባት ግን ምን እናደርገው ስለዚህ እግዚአብሔር ምንድነው ያስተማረኝ በውስጤ በቃ የታመንኩ አምላክ ዛሬ አለ ካንተ ጋር ይለኛል ጌታ ስሙ የተባረከ ይሁን በቃ በውስጤ የሚናገረኛል ስለዚህ እምነታችንን ማጠንከር ነው አይ እንዴት ይሆናል ብለን የኛን ዕውቀት የኛን ልምምድ ስንከተው ከእግዚአብሔር ጋር እንቃረናለን ባዶ ስንሆን ነው እግዚአብሔር ከኛ ጋር የሚሰራው ባዶ ስንሆን በቃ አንተ ስራብን ስንል እግዚአብሔር እንደሚሰራን ያረጋግጫለሁ ስለዚህ ሁሌ ባዶ ሆነን እግዚአብሔር አንተ የምትለኝን እሰማለሁ ደግሞ እታመናለሁ ብለን በእምነታችን ስንጠነክር ጌታ ከኛ ጋር ይሰራል አሜን ይሄን ያየሁት ነኝ አሜን በጣም ድንቅ መረዳት ነው በዚህ አጋጣሚ እምነት ላንተ ምንድነው ዶክተር እምነትን እንዴት ትገልጠዋለህ እግዚአብሔርን ማመንን እንዴት ትገልጠዋለህ እምነት ለኔ ከማየት በላይ ነው ብዬ ነው ማምነው ከመስማት በላይ ነው ብዬ ነው ማምነው በማየትማ ከሆነ ማንንም ሰው ያምናል ግን ሳናየው እግዚአብሔር የተናገረን ስንከተልና ስናደርግ ያ በቃ ለኛ ትልቅ በረከት ነው ብዬ ነው በእምነት አይደል የዳን ነው ሌላ እኮ ምንም የለም በቃ በእምነት ነው ክርስቶስን የተቀበልነው በእምነት የዳን ነው ያ ነገር ሳንሰማ ሳናይ ምንከተለው ነገር እግዚአብሔርን ደስ ያሰኘዋል ብዬ አምናለሁ አሜን እምነት ያው የእምነት ተቃራኒ መፍራት ተስፋ መቁረጥ ነውና
አንዳንድ ሰዎች በህይወታቸው ከደረሰባቸው ችግር ከደረሰባቸው ተደራራቢ ፈተናዎች የተነሳ እግዚአብሔር የለም እግዚአብሔር አይሰማኝም ብሎ የሚጠራጠሩ ሰዎች አሉ። አንዳንድ ወጣቶችንም የማግኘት እድሉ አለኝና ሚዲያ ላይ እንደሚሰራ ሰው ተስፋ የቆረጡ ሰዎች አውርተውኝ ያውቃሉ። ስናወራቸው እንደ እግዚአብሔር ቢኖርማ አባቴን አይወስድም ነበር። በተመሳሳይ ኬዝ በካንሰር የሞተ ቤተሰብ እየጸለይኩለት ለአባቴ ቀንና ሌት እየጸለይኩኝ አባቴ ሞተብኝ፣ እናቴ ሞተችብኝ፣ እናቴን አትውሰድብኝ እያልኩኝ እናቴ ሞታብኛለች። እግዚአብሔር ቢኖር ጸሎቴን ቢሰማ ኖሮ እንደዚህ አልሆንም ብለው ተስፋ የቆረጡ ሰዎች አሉ።